مش زورو كان انت لنققر حريق እሺ አሁን አንተም ታርጋለህ ስሙ የመጣህበት እና የነበረ ክፍል አስተዋውቀን ሲጀምር هذه حيرعت ስለ ተክለ ሳማል ይባላል የመጣበት ክፍል ማከላዊ ሀገር ነው ሀገር ተለምነውጣስ ያው ዝባማን መጣት የነበርኩበት ክፍል ደግሞ ማከላዊ ሰማያዊ ክፍል ሁለተኛ ሻለቃ ሶስተኛ ሻምበል ነበር ማርገ ምንድነው እሺ አሁን በውጊያ የነበረው ሁኔታ እስከምን ገልጸዋለህ ከዛ በኋላ የትግራይ መከላከያ ሰራዊት የተወራላችሁ እናንተና አሁን በተጨባጭ ያገኛችሁት የነበረው ንጽጽር እንዴት ነው የምታዩት በጣም ለየተለመደ ማለት ነው እንደዚህ መሆኑ ብናውቅ ኖሮ ልጆችንም የሞቱት ሞቶችም አይሞቱም ነበር ማለት ነው እጅ ወዳምን እንሰጠው ነበር እዛ ስትሄዱ እዛ ምን ነገር ከተያዛችሁ በሳንጃ ነው የሚወቃችሁ ጉድጓድ ቆፍረን እዛ ውስጥ ነው የሚገላችሁ እንቃቃችሁ ምናምን ስለሚባለው ፈርቶ ነው ልጆቹ አጋጣሚ ነው የገንዘ ነበር እኔና እሷ አጋጣሚ ነው አልተኮሰንም ጓደኛ ጎዘ ሌሎች መሳሪያ ነበሩት ተሳል የሞተ ሞታ ሌሎች መሳሪያ ያላቸው እኔ መጡ ደርሶ ከመረጃው ነው ተሰጠነው እዛ ምን ማድረግ ነገር ነው እንደው ከዛ ነው ከነ እንዲህ እንደሰጠን ማጥቱ ምን ነው ዋሰተ ምግብ እንደሰጠን ብዙ ነገር ነው እኛ ያንን እንቆያለን ምን አስበው እናችንም እንዳልደረሰ አሁን ገብተናል ያሰማነውና ያገኘነው አንድ አይደለም እና ወታደሩ በጣም ከባድ ማለት በጣም ደስ የሚል ለምሳሌ እኛ ትናንት ማታ ነው መጣነው ነው ገተሉ ሌላ ወረዳ ነበር ኮሪቻ የሚባል ተራራ አና ወረዳ ላይ አስተዋወቅ ትናንት መጥቶ ወጫርገን ዛሬ ስንባለ እንኳን ጥይት ሊተኩስ